በ2018 በጀት ዓመት በዳኝነትና የፍትህ አካላት የትብብር መድረክና በዘርፉ አሻጋሪ የእድገትና የልማት እቅድ ዙሪያ የተሰሩ ስራዎች አበረታች ውጤት የታየባቸው መሆኑን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንተ አግደው ተናገሩ። በአማራ ክልል የዳኝነትና የፍትህ አካላት የትብብር መድረክና የዘርፉ የ25 ዓመታት የአሻጋሪ እድገትና ልማት የ2018 በጀት ዓመት አፈጻጸም ላይ ውይይት እየተደረገ ነው። ካሳው መንጌ ዝርዝር አለው። በአማራ ክልል የዳኝነትና የፍትህ ስርዓቱን ለማሻሻልና የላቀ የፍትህ አገልግሎት ለመስጠት በዘርፉ የሚያጋጥሙ ቅንጅታዊ አሰራር ችግሮችን ለመፍታትም በ2017 ዓ.ም የክልሉ የዳኝነትና የፍትህ አካላት የትብብር መድረክ ተቋቁሞ የተለያዩ ስራዎችን ሲሰራ ቆይቷል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አማካሪና የትብብር መድረኩ ማስተባበሪያ ጽህፈት ቤት ኃላፊ አቶ ቢንያም ዮሐንስ እንደሚሉት በ2018 በጀት ዓመት የትብብር መድረኩ የዳኝነትና የፍትህ ስርዓቱን ሊያሻሽሉ የሚችሉ በርካታ ስራዎችን መስራቱን ገልጸዋል። በዚህ ዓመት በሰብአዊ መብት አካባቢ ረገድ በጣም ብዙ ስራዎች ተሰርተዋል። ለምሳሌ በየቦታው ይታሰሩ የነበሩ ሰዎችን ተነጋግሮ ከጣቢያዎች ሰዎች መታሰር እንደሌለባቸው ስምምነት ላይ መግባባት ላይ ተደርሶ ያው በጣቢያዎች ብቻ መሆን አለበት ነው። እዛም ቢሆን ህጋዊ ስርዓቱና ሰብአዊ መብታቸው ተከብሮ የሚያዙበትን አሰራር መከተል እንዳለብን አምነን ነው እየሰራን የምንገኘው። በውይይት መድረኩ የተገኙት የተቋማት ኃላፊዎች በ2018 ዓ.ም በትብብር መድረኩ አማካኝነት በተሰሩ ቅንጅታዊ ስራዎች በየዘርፉ ለውጦች ስለመምጣታቸው ያነሳሉ። በዚህ ዓመት በርካታ ስራዎች እሱ ብቻ ሳይሆን በርካታ የወንጀል የፍትሐ ብሔር መዝገቦችን በተቀላጠፈ መንገድ እልባት ሰጥተናል። ምክንያቱም ቋሚ ችሎቶቻችን ሰፍተዋል። አንዱ እዚህ ክልል ላይ በጣም የቀየር ነው የክልል ተቋማት ወደ ዞኖች እንዲሰፉ አድርገናል። ለምሳሌ እኛ ጎንደር አለን፣ ደሴ አለን፣ ባህር ዳር አለን፣ ደብረ ማርቆስ አለን፣ ኢቭን አዲስ አበባ አለን። እነኚህ የክልል ተቋማት ናቸው። ክልሉን ተቋማት ወክለው ነው እዛ የሚከራከሩ። ሰው ጎንደር ክላስተር ያለው ባህር ዳር መምጣት አይጠበቅበት። ከተቋቋመ እስከ 1 ዓመት ያልበለጠ እድሜ ነው ያለው። በዚህ ሰዓት እቅዶች የተዘጋጁ የጋራ ውይይቶች የተከናወኑ ያሉበት ሁኔታ ነው ያለው። ከማረሚያ ቤት አኳያ በርካታ በአጭር ጊዜ በቀጠሮ የሚታሰሩ ታራሚዎች አሁን ይሄ ትብብር መድረክ ከተፈጠረ በኋላ በአስቸኳይ በቅንጅት በመስራታችን መፍትሄ እንዲያገኙ የተደረገበት ሁኔታ ነው ያለው። በቀጣይ ባልተፈቱ ችግሮችና የዳኝነትና የፍትህ ዘርፉን ሊያሻሽሉ የሚችሉ ስራዎችን በትኩረት መስራት እንደሚጠበቅ አንስተዋል። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው በ2018 በጀት ዓመት በዳኝነትና በፍትህ አካላት ቅንጅታዊ አሰራሮች የላቀ የፍትህ አገልግሎት በፍትህ ተደራሽነትና የሰብአዊ መብት ጥበቃ ላይ በትኩረት መሰራቱንና በዚህም ለውጦች መምጣታቸውን ገልጸዋል። በ2018 በጀት ዓመት የትብብር መድረኩና የዘርፉ የአሻጋሪ እድገት እቅድ በአብይ ኮሚቴ ደረጃ የተቋማት መሪዎች በተገኙበት የተገመገመ ሲሆን አፈጻጸሙም እጅግ አበረታችና ከምን ጊዜውም በላይ በላቀ ሁኔታ ውጤት የተመዘገበበት መሆኑ ታይቷል። ዘርፉ በ2022 ዓ.ም ሰላምና የህግ የበላይነት የተረጋገጠበት ተደራሽ ውጤታማና የህዝብ አመኔታ ያተረፈ የዳኝነትና የፍትህ ስርዓት መፍጠርን እንዲሁም በ2042 ዓ.ም በዓለም አቀፍ ደረጃ ተጠቃሽ የሆነ የዳኝነትና የፍትህ ስርዓት ተፈጥሮ ማየትን ርዕይ አድርጎ ያስቀመጠ ሲሆን የዘርፉ ስትራቴጂክ የትኩረት መስኮችም የህግ የበላይነትና የዳኝነት ነጻነት፣ የላቀ የፍትህ አገልግሎት እንዲሁም የፍትህ ተደራሽነትና ሰብአዊ መብት ያካተቱ ናቸው። በቀጣይ ሰላምና የህግ የበላይነት የተረጋገጠበት ተደራሽና የህዝብ አመኔታ ያተረፈና በዓለም አቀፍ ደረጃ ተጠቃሽ የሆነ የዳኝነትና የፍትህ ስርዓት ለመፍጠር የዘርፉ ተቋማት ቅንጅታዊ አሰራሮችን አጠናክረው ሊያስቀጥሉ ይገባልም ተብሏል።